أعوذ بالله من الشيطان الرجيم بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ውድ የቁርአን ተማሪዎች እንዲሁም የተጅዊድ ትምህርታችንን ተከታታዮች እንዴት ናችሁ? አማን ነው? እሺ ዛሬ በተጅዊድ ትምህርታችን በቁርአን ንባብ ውስጥ ጠቃሚ የሆነውን አንድ ህግ እንመለከታለን። ህጉም ኢልቲቃእ ሳኪነይን ማለትም ሁለት ሳኪና ፊደላት መገናኘት ማለት ነው። ሳኪን ማለት ምንድነው? በአረብኛ ፊደል ላይ ሱኩን የሆነ ከላይ ሱኩን ሲኖርበት ያ ፊደል ሳኪን ይባላል። ለምሳሌ ሀ ላይ ሱኩን ካለ ይህ ሀ ሳኪን ነው ማለት ነው። ዳል ላይም ሱኩን ካለው ይህም ደግሞ ዳል ሳኪን እንለዋለን። ሁለት ሳኪን ፊደላት ተከታትለው ሲመጡ በአረብኛ ንባብ ላይ ሁለቱንም ሳኪን አድርጎ ማንበብ ከባድ ስለሚሆን የተጅዊድ እና የንባብ ህጉ በሚያዘው መሰረት የመጀመሪያ ሳኪን እንዲነበብ ይደረጋል ማለት ነው። ይህንንም ሁኔታ ኢልቲቃእ ሳኪነይን ብለን እንጠራዋለን። አሁን ምሳሌውን በጥንቃቄ እንመለከታለን። ንባብ ላይ ቃላትን ሳንቆርጥ በወስል ስናነብ አንዳንድ ጊዜ የአንድ ቃል መጨረሻ ሳኪን እና የሚቀጥለው ቃል መጀመሪያ ሳኪን ተከታትለው ሊመጡ ይችላሉ። በዚህ ጊዜ ንባቡ እንዳይከብድ የተጅዊድ ህጉን በመከተል እናነባለን። ስለዚህ ዋናው ነገር እኒያ ሳኪን ሲደመር ሳኪን ተከታትሎ ሲመጡ ይህ ሁኔታ ኢልቲቃእ ሳኪነይን እንለዋለን ማለት ነው። ኢንሻአላህ ምሳሌዎቻችንን በቀጣይ የሚመጡትን ምሳሌዎች ተመልከቱ። መለማመድ አስፈላጊ ነው ማለት ነው። ኢንሻአላህ ወአውፉ ቢልዓህድ ቢልዓህድ ዓህድ ቢልዓህድ ቢልዓህድ ወአውፉ ቢልዓህድ። እነዚህን ህግጋት በቃል ብቻ ሳይሆን በቁርአን ንባብ ላይ በተግባር መለማመድ በጣም አስፈላጊ ነው። በቀጣይ ትምህርታችንም ከቁርአን የተወሰዱ ምሳሌዎችን በመመልከት እንለማመዳለን። አላህ የቁርአንን እውቀት ይጨምርልን፣ በትክክል እንድናነበውና እንድንተገብረውም ይርዳን። ዛሬ ያስተማርናችሁን ትምህርት ጠቃሚ ሆኖ ካገኛችሁት ቪዲዮን ላይክ ያድርጉ፣ ለሌሎች የቁርአን ተማሪዎችም ሼር ያድርጉ። ለተጨማሪ የተጅዊድ እና የቁርአን ትምህርቶች ቻናሉን ሰብስክራይብ በማድረግ የማሳወቂያ ደወሉን ያብሩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በቀጣይ ትምህርት እስከምንገናኝ መልካም ጊዜ ኢንሻአላህ።